ዶክተር ንጋት ነኝ የሆስፒታል ስፔሻሊስት። ዛሬ ስለ ስቅታ ወይም ደግሞ ሂካፕ የምንለውን ነገር የተወሰነ ኢንፎርሜሽን ሰጣችኋለሁ። እንዴት ማከም ይቻላል፣ በቤታችንስ ምን ማድረግ አለብን ስቅታ ስነሳ የሚለውን። ስለዚህ ይሄ ለሁሉ እንዲደርስ ኮፒ ሊንክ ሼር እንድታደርጉ ጠይቃችኋለሁ። ስቅታ ማለት ኢንቮለንተሪ የሆነ ዲያፍራም ኢንተርኮስታል ማስላችን ኮንትራክት ሲያደርግ፣ ይሄ ደግሞ ክሎዥር ኦፍ ኢፒግሎቲስ የሚባለው ወይም ወደ ሳምባ ነገሮች ገብቶ ሌላ ችግር እንዳያመጡ የምትዘጋ ምግብ ስትበላ የምትዘጋ ሰደን የምትዘጋ እና ስቅ የምትባል ወይም ሂክ የሚባለውን ድምፅ ያመጣል ማለት ነው። ይሄ ወደ 3 ይከፈላሉ። አንደኛ አኪዩት የሚባል ከ48 ሰዓት በታች ከሆነ ብዙ ጊዜ ብዙ ሰዎች ላይ የሚከሰት ነው እና በራሱ ጊዜ የሚጠፋ አንዳንድ ነገሮች ወይም በቤት ውስጥ የምናደርጋቸው ነገሮችን አድርገን የሚጠፋ ነው። ፐርሲስታንስ የሚባለው ደግሞ የቆየ የቀጠለ የሚባለው ከ48 ሰዓት በላይ ከቆየ በጣም ኢንተራክቲቭሊ ወይም ደግሞ መታከም ያልቻለ ወይም የቆየ የሚባለው ከ1 ወር በላይ ሲቆይ በጣም አሳሳቢ ነው የሚባለው እና ይሄ ማንኛውም ሰው በሂካፕ ወይም ደግሞ በስቅታ ሊጠቃ ይችላል። ሁሉም አይነት ኤጅ እንደዚህ አይነት ሊጋለጥ ይችላል። ኮዞቹ ምንድን ናቸው ወይም መነሻ ምክንያቶቹ ምንድን ናቸው ብለን ብንጠይቅ የተለያዩ ነገሮች አሉ። ወደ 6-7 የሚሆኑ ግሩፕ አድርገን ማየት እንችላለን። ለምሳሌ ከአንጀታችን የሚጀምር የአንጀት ኦቨር ዲስቴንሽን አንዱ ነው። ይሄ አንጀት ኦቨር ዲስቴንሽን ከሱ ጋር ተያይዞ ደግሞ ሪፍሌክስ ጋስትሮሶፋጃል ሪፍሌክስ የሚባለው አሲዶች ላይ ሲመለስ እንደዚህ አይነት ያመጣል። ፔፕቲክ አልሰር ዲዚዝ ወይም ደግሞ የጨጓራ ቁስለት እንደዚህ ያመጣል። የጉበት ብግነት ወይም ሄፓታይተስ እንደዚህ ያመጣል። የቆሽት ብግነት ወይም ደግሞ ፓንክራታይተስ የሚባለው እንደዚህ ያመጣል ማለት ነው። በተለያየ ነገሮች ናቸው የሚመጡት። ከዛ ሰንትራል ነርቭስ ሲስተም ወይም ደግሞ ከአእምሮ ጋር ተያዙ ለምሳሌ ስትሮክ ሊሆን ይችላል። ቱመር ወይም ደግሞ ማስ እዛ ውስጥ ያበጠ ነገር ካለ እንደዛ ጋር ተያይዞ ሊመጣ ይችላል። ሜኒንጃይቲስ የሚባለው መንጀራት ክትር ከሱ ጋር ተያይዞ፣ ኢንሴፋላይቲስ የሚባለው የአእምሮ ብግነት ከሱ ጋር ተያይዞ የሚመጡ ነገሮች ይኖራሉ። ከዛ በተጨማሪ ሜታቦሊክ ኮዝ የምንላቸው የኩላሊት ችግር ያለባቸው ሰዎች ዩሬሚያ ወይም ደግሞ የቆሻሻ ሰውነት ውስጥ ሲጠራቀም ከሱ ጋር ተያይዞ ሊመጣ ይችላል። ዲያቤቲክ ወይም ስኳር ያለባቸው ታካሚዎች ከሱ ጋር ተያይዞ ሊመጣ ይችላል። ሃይፖናትሪሚያ ከንጥረ ነገር ከሶዲየም ጋር ተያይዞ፣ ሃይፐርካልሲሚያ ከሱ ጋር ተያይዞ ሊመጣ ይችላል። ከመድኃኒቶች ጋርም ተያይዞ ሊመጣ ይችላል። እነዚህ መድኃኒቶች ለምሳሌ ኮርቲኮስትሮይድ የሚባለው፣ ቤንዞዳይአዜፓም የሚባለው፣ ኬሞቴራፒ ለካንሰር የሚሰጡ መድኃኒቶች ከሱ ጋር ተያይዞ ሊመጣ ይችላል። ቶራሲክ እዚህ ውስጥ ካሉት ደግሞ ማዮካርዲያል ኢንፋርክሽን የሚባለው የልብ አጣዳፊ የልብ ህመም ጋር ተያይዞ፣ የሳምባ ምች ወይም ኒሞኒያ ጋር ተያይዞ፣ ሄርት ፌለር ጋር ተያይዞ ሊመጣ የልብ ድካም ጋር። ከዛ በተጨማሪ ፐሪካርዳይቲስ የሚባለው ወይም ልብ ላይ የልብ ሽፋን ላይ ውሃ መቋጠር ከሱ ጋር ሊመጣ ይችላል። አጠቃላይ ደግሞ አንአይደንቲፋይድ የሆነ ኮዝ ወይም ደግሞ ኮዛቸው የማይታወቅ ሃይዶፓቲክ ሆኖ ሊመጣ ይችላል ማለት ነው። መነሻ ነገር ምንድን ነው? በዚህ ላይ የሚሳተፉ ነርቮች አሉ። ዋና ይሄ ሪፍሌክስ አርክ አለ፣ ብሬን ስቴም ሪፍሌክስ አርክ አለ። ከነሱ ውስጥ አንዱ አፌክትድ ሲሆን ነው የሚመጣ። ኖርማሊ ቫገስ ነርቭ የሚባል ነርቭ አለ፣ ፍሬኒክ ነርቭ የሚባል አለ፣ ሲምፓቴቲክ ነርቭ የሚባል ነርቭ አለ። እነዚህ መልእክትን ወደ ላይ ይወስዳል። ለምሳሌ ቅድም ያለው ሪፍሌክስ ሲኖር ይሄ መልእክት የሆነ ነገር ተፈጥሯል ብሎ ወደ ላይ ወደ ብሬን ይወስዳል። ብሬን ስቴም ወይም ሜዱላ ኦብላንጋታ ይወስዳል። ይሄ ደግሞ ወደ ኮርቴክስ ይወስዳል። ተመልሶ ምን ይሆናል? በቫገስ በፍሬኒክ ነርቭ ተመልሶ ወደ ዲያፍራም እና ኢንተርኮስታል ማስል መጥቶ መልእክቱ ይደርስ። ይሄ መልእክቱ ሲደርስ ሰደን የሆነ ኮንትራክሽን ሲኖር ኤፒግሎቲስ ደግሞ ኢንቮለንታሪ የሆነ ሰደን የሆነ ክሎዥር ይኖራል። ያ ክሎዥር ሲኖር ስቅታ ወይም ሂካፕ ይመጣል ማለት ነው። እና ከነዚህ ነርቮች ወይም እነዚህ ፓዝዌይ ጋር ተያይዞ የሚመጡ ነገሮች አጠቃላይ እንደዚህ አይነት ይመጣሉ። ምንድን ነው
ያው ዲያግኖስ ለማድረግ ወይም ለማወቅ ስቅታ ምንም ሌላ ምርመራ አያስፈልግም። ኦልሬዲ ማንም ሰው ስቅ ሲል ከቤት ላይ አይቶ ሊያመጣ ይችላል። በሱ ዲያግኖስ እናደርጋለን። ነገር ግን እንዴት ማድረግ እንችላለን ወይም ቤት ውስጥ እንዴት ነው ይህንን ማኔጅ ማድረግ የምንችለው? በተለይ ከ48 ሰዓት ካልቆየ ወይም 2 ቀን ካልቆየ ወደ ሕክምና ብዙም መሄድ ላያስፈልግ ይችላል። ቤት ውስጥ ትሪት ማድረግ እንችላለን። ስለዚህ ቫጋል ስቲሙሌሽን የሚባሉ ማኖቨሮች አሉ እኛ የምንሰራቸው። አንደኛ ብሪዛችን ሆልድ ማድረግ ወይም ደግሞ አተነፋፈሳችን ሆልድ አድርገን መተንፈስ ማቆም። ይሄ መተንፈስ ማቆም ወይም ደግሞ ባልሳባ ማኖቨር የሚባለው ደግሞ አፋችን ፒግሎታችን እንዘጋና ወደ ውስጥ ኤክስሄል ማድረግ ወይም ወደ ውጭ ለመተንፈስ መሞከር አድርገን ይዘን እንቆያለን። ይሄ ምንድን ነው የሚያደርገው? ኢንትራቶራሲክ ፕሬጀር ወይም ደግሞ እዚህ ውስጥ ያለው ፕሬጀር ይጨምርና ይህ ፕሬጀር ደግሞ አወርታ ላይ ኢፌክት ያመጣል። የአወርታ ፕሬጀር አወርቲክ ፕሬጀርን በጣም ይጨምርና ቫገስ የሚባለው ነርቭ ስቲሙሌት ያደርጋል ወይም ባሮሬሴፕተር የሚባለው ስቲሙሌት በማድረግ እነዚህ ፓስዌይ ቅድም ያነሳናቸው ፓስዌይ አፌክት ማድረግ ሪሊፍ ይሰጠናል ማለት ነው። ሌላ ኮልድ ዋተር ወይም ደግሞ ቀዝቃዛ ውሃ መጠጣት። ቀዝቃዛ ውሃ መጠጣት ምንድነው? እዚህ አካባቢ ያለው የቴምፕሬቸር ስንቀይር ቫገዙን ስቲሙሌት ወይም ባሮሬሴፕተር ስቲሙሌት በማድረግ ቅድም ያለውን ቫጋል ስቲሙሌሽን ያመጣል ማለት ነው። ከዛ ተጨማሪ ሱገር ወይም ደግሞ ሱገር መቃም ወይም ደግሞ ስኳር መቃም። ቅርታ አንዳንዴ እኮ ቃላት ይጠፋልና ስኳር መቃም ምንድነው የሚጠቅመው? እዚህ ያሉ ከሳል ነገሮች ኢሪቴት ያደርጋል። ኢሪቴት ሲያደርግ ቫገስ ነርቭ ስቲሙሌት ያደርጋል። የቫገስ ነርቭ ስቲሙሌት ማድረግ ደግሞ ፓራሲምፓቲክ ነርቭ የሚባለው ነው። ቅድም ያለውን ሰደን ኮንትራክሽንስ ኦፍ ዲያፍራም እንዳይኖር ያደርጋል ማለት ነው። ከዛ በተጨማሪ ጋርግል ማለት ውሃ እንደዚህ እዚህ ጋር ማጉመጥመጥ ያስፈልጋል። ከዛ ደግሞ ጀንትል የሆነ እዚህ ጋር ማሴጅ ማድረግ እዚህ አካባቢ ያሉ ሳይነስ ካሮቲድ ሳይነስ የሚባል አለ። ብዙም ሳይበዛ ከበዛ ሌላ ችግር ስለሚያመጣ ሳይበዛ እዚህ ጋር ስቲሙሌት ማድረግ ይጠቅማል። ስለዚህ ይሄ ምንድን አንዱ ባሮሬሴፕተር ሪፍሌክስ አድርገው ከዛ ቫገስ ስቲሙሌት አድርገው ኢካፕን ወይም ደግሞ ስቅታን ያክምልናል ማለት ነው። ከዛ ካለፈና 48 ሰዓት ካለፈ ግን ወደ ሕክምና መውሰድ አለባቸው። ሕክምና ከደረሰ በኋላ የሚሰጡ መድኃኒቶች አሉ። አንደኛ ኮዙ ምንድን ነው ያመጣው የሚለውን ያንን ኮዝ ያክማሉ። ከኮዙ በፊት ደግሞ እናክማለን። ከኮዙ በፊት ደግሞ የሚሰጡ ሜቶክሎፕራማይድ የሚባል ሲፒሲድ የሚባል ባክሎፊን የሚባል ጋባፔንቲን የሚባል መድኃኒቶች አሉ። እንደዛ እናደርጋለን ማለት ነው። በቤታችን ግን ማድረግ ያለብን ነገሮች አሉ። እነዛን እናደርግ ነው። ለመከላከል ግን እንደ አድቫይዝ ወይም እንደ ምክር የሚሰጣችሁ ኦቨር ኢቲንግ ወይም ደግሞ በአንድ ጊዜ ብዙ መብላትን መቀነስ ያስፈልጋል። ካርቦኔትድ የሆነ ድሪንክ ለምሳሌ ኮካ ኮላ፣ ስፕራይት እነዚህ ነገሮችን አቮይድ ማድረግ ያስፈልጋል። ራፒድ የሆነ እዚህ ያሉ ቴምፕሬቸር መቀየር መከላከል ወይም ደግሞ አቮይድ ማድረግ ያስፈልጋል። ለምሳሌ በጣም ሙቀት ውስጥ ቆይቶ የመጣ ሰው ከፍሪጅ የወጣ በጣም ቀዝቃዛ የሆነ ወዲያውኑ ድሪንክ ማድረግ ወይም መጠጣት አያስፈልግም ማለት ነው። እሱን ማድረግ ያስፈልጋቸዋል። ከዛ ውጭ አልኮል የሚያጨስ ሰው ካለ ማጨስ ፕሪቨንት ማድረግ ያስፈልጋል። ምግብ በልተን ደግሞ ወዲያውኑ በጀርባችን አለመተኛት ያስፈልጋል። እንደዚህ እናደርጋለሁ። አመሰግናለሁ። ዶክተር ንጋቱ ነኝ፣ የውስጥ ደዌ ስፔሻሊስት።